ቅዱስና ልዩ አልተጣሉም። እንደዚህ ተጣልታችኋል። ግን በምን እንደተጣላችሁ አላውቅም። እውነት ለመናገር ተጣልታችኋል። አንድ ቤት የምትኖሩ ሰዎች ተለያይታችሁ ቪዲዮ ምንም አትሰሩ። በዛ ላይ ቃሽተሻል። ምክንያትሽንም ደግሞ እናውቃለን። ምክንያቱም ሰው ከባሉ ጋር ከተጣላ እኔ ለምሳሌ ኮንዶሚኒየም እያለው ነበርኩ ከባሌ ጋር የምኖረው። ልክ ከሱ ጋር ስፋታ አፓርትመንት መጥቼ ስከራይ እቃዬን ሸጥኩት፣ የኮንዶሚኒየሙን እቃ። ምክንያቱም ትውስታይም አብሮ እንዳይመጣ ፈልጌ ሽጥት አደረኳት። አዎ ብራውን ሶፋ ነበረኝ እኮ እዛ ኮንዶሚኒየም ጋይስ። ሽጥት አድርጌ አዲስ ሶፋ ገዛው። የእሱ የሆነ ትዝታ እንዲኖረኝ ስለማልፈልግ። ምክንያቱም ስንት ነገር አሳልፈናል ሶፋው ላይ ስንት ነገር ኬኳ ሳትመጣ በፊት ስንት ነገር የኔ ፍቅር የኔ አበባ የኔ ቡጥ ምናምን የተባባልን። ስለዚህ ትውስታው እንዲመጣ ስላልማልፈልግ ሽጥጥ አድርጌው እዚህ መጥት። አያችሁ የኔም ታሪክ አለ እዛ ቤት ማለት ነው። እቃውን ሁሉ ሸጠችው፣ ኦንላይን ላይ ሸጠችው። አልፈልግም አለች እቺ ሴት። የሆነ እኔ እንዶ አፏን ሞልታ ወጣ ትናገር እንጂ አለቆም። ይሄ ሰውዬ አለቀው። ንግስት ናት ባይዘዌ። እንቁላል አድርጋ መያዝ ያለበት ሴት ናት ማለት። እንደ እሱ አይነት ሴት ያስፈልጋሉ ለሀገራችን። ለብዙሃን ሴቶች ትምህርት የሚሆኑ ሴቶች ናቸው በዚህ ዘመን። እንደሱ አይነት ሴት ማግኘት መታደል ነው። እና እቺ ሴት ታስፈልገናለች ለኛ። አሪያችን ናት የምር መልካም ሴት። ብስትጋግራ ምንድነው